በዛሬው ቪዲዮአችን የአፋን ኦሮሞ አልፋቤት ወይም ቁቤና በአፋን ኦሮሞ እንዴት ማንበብ እንደምንችል በአጭር ደቂቃ ውስጥ ምናይ ይሆናል። አፋን አባኪያ ወአፋን አዳቲያ አፋን ኦሮሚያ። የአፋን ኦሮሞ አልፋቤት ወይም ቁቤ ከጥምር ፊደላት ውጪ ብዛታቸው 26 ናቸው። እነሱም አ፣ ባ፣ ጫ፣ ዳ፣ ኤ፣ ፋ፣ ጋ፣ ሀ፣ ኢ፣ ጃ፣ ካ፣ ላ፣ ማ፣ ና፣ ኦ፣ ፓ፣ ቃ፣ ራ፣ ሳ፣ ታ፣ ኡ፣ ቫ፣ ዋ፣ ጣ፣ ያ፣ ዛ። ጥምር ፊደላት የሚባሉት ወይም ቁቤ ደቻ እንላቸው ቻ፣ ዳ፣ ኛ፣ ጳ፣ ሻ፣ ጻ እና ዣ እነዚህ ሰባቶቹ ናቸው። የአፋን ኦሮሞ ቁቤዎችን ሁለት ቦታ ከፍለን ማየት እንችላለን። እነሱም ኮንሶናንት እና ቫውልስ ብለን እንለያቸዋለን። ከነዚህ አምስቱ አነባቢዎች ወይም ቫውልስ ውጪ ዱቢፈማ ወይም ተነባቢ እንላለን። እነዚህ አምስቱ አነባቢ ይባላሉ። ቫውልስ ወይም ዱበቺፍቱ እንላቸዋለን። በቀጣይ በአፋን ኦሮሞ ለመጻፍና በአፋን ኦሮሞ የተጻፉ ጽሑፎችን ለማንበብ የሚያስችሉን ህግጋቶችን እናያለን። ከነዚህ ህግጋቶች ውስጥ አንዱ ጥምር ፊደላት ካልሆኑ በስተቀር በቃል መጀመሪያ ላይ ሁለት ተነባቢ ተከታትለው አይጻፉም። ሁለት ተነባቢ ለምሳሌ ቁቤ የሚል ቃል መውሰድ እንችላለን። ቁቤ ኪው ዩ ቢ ኢ ኢ በአፋን ኦሮሞ ቃ ኡ ባ ኤ ኤ እንላለን። ጅምር ላይ አንድ ኪው ብቻ ነው ያለው። ሌላ ኪው ብንጨምር ሚኒንግለስ ነው የሚሆነው። ሌላ ወይ ደግሞ ሌላ ኮንሶናንት ብንጨምርበት አፋን ኦሮሞ ህግ ውስጥ አይገባም ማለት ነው። ወይም ሌላ ኮንሶናንት ብንጨምር የአፋን ኦሮሞ ህግን ይጥሳል ማለት ነው። ሁለተኛው ህግ ጥምር ፊደላት ካልሆኑ በስተቀር ሁለት ተነባቢዎች በቃል መጨረሻ ላይ መጻፍ አይቻልም። ሁለት ተነባቢዎች በቃል መጨረሻ ላይ መጻፍ አይቻልም። ይህንንም በኤግዛምፕል ሳስረዳችሁ አከም የሚል ቃል ማየት እንችላለን። አከም ኤ ኬ ኬ ኤ ኤም ሲጻፍ ማለት ነው። በአፋን ኦሮሞ አ ካ ካ አ ማ እንላለን። መጨረሻ ላይ አንድ ኤም አለች። ከዚች ኤም መጨረሻ ላይ ከዚች ኤም በኋላ አንድ ኤም ከጨመርን ህጉን ጥሷል ማለት ነው። ሌላ ኮንሶናንትም ከጨመርን ከኤም በኩል የአፋን ኦሮሞ ህግን ጥሷል ማለት ነው። ሶስተኛው ህግ ሶስት አነባቢዎች ወይም ተነባቢዎች በተከታታይ መጻፍ አይቻልም። ይህ ማለት ኮንሶናንትም ይሁን ቫውልስ በተከታታይ ሶስት መጻፍ አይቻልም። ሁለት የሚቻልበት ወይ አለ። አከም የሚል አይተን ነበር። አከም ላይ መሃል ላይ ደብል ኬ ነው ያለው። ሶስተኛ ኬ ብንጨምር የአፋን ኦሮሞ ህግን ይጥሳል ማለት ነው። በዛው ልክ መሃል ላይ አከም ኤ አለች ከኬ በኋላ ማለት ነው። እዛ ጋር ሶስት ኤ ብናደርጋት ከአፋን ኦሮሞ ህግ ውጪ ነው የሚሆነው ማለት ነው። አራተኛው ህግ የተለያዩ ሁለት አነባቢ ፊደላት በተከታታይ መጻፍ አይፈቀድም። ይህ ማለት አ ኤ ኢ ኦ ኡ ብለን የተማርነው ቫውልሶች ማለት ነው። እነዚህ ቫውልሶች በተከታታይ አፖስትሮፍ ሳይገባ በተከታታይ ሁለት የተለያየ መግባት አይችልም። ለምሳሌ አር ኤ ኢ ብናደርግ አፖስትሮፍ ካልገባ ሚኒንግለስ ነው የሚሆን ማለት ነው። ህጉን ይጥሳል። የአፋን ኦሮሞ ቁቤና ህግጋቶችን የዚህን ያክል ካየን አሁን እንዴት ማንበብና እንዴት መጻፍ እንደምንችል የምናይ ይሆናል። አንደኛ ሰገሌ ገባባ፣ ሰገሌ ዴራ፣ ሰገሌ ጀባ፣ ሰገሌ እረቡታ እና ሁዳ ብለን በአምስት ከፍለን እናያለን። ሰገሌ ገባባ ወይም አጭር ድምፅ የሚለውን እናያለን። ሰገሌ ገባባ የሚፈጠረው ከዱቢፈማው ጎን ወይም ከኮንሶናንቱ ጎን አንድ ቫውልስ ብቻ ሲቀመጥ ነው። ለምሳሌ መነ የሚል ማየት እንችላለን። መነ ማለት ቤት ማለት ሲሆን ሲጻፍ ኤምኤ ኤንኤ ኤምኤ መ ፕላስ ነ የሚል ማለት ነው። ሌላ ኤግዛምፕል ስናይ ነመ ማለት እንችላለን። ነመ ማለት ሰው ማለት ነው። ነመ
ሰገሌ ገባባ እንላለን። ሁለተኛው ሰገሌ ዴራ እንላለን። ረጅም ድምፅ። ይህ ማለት ከዱቢፈማው ጎን ከኮንሶናንቱ ጎን ደብል ቫውል ሲቀመጥ ነው። ለምሳሌ ዳኩ የሚል ማየት እንችላለን። ዲኤኤ ፕላስ ኬዩዩ ዳ ፕላስ ኩ ዳኩ እንላለን። ፍቺው ዱቄት ማለት ነው። ሌላ ኤግዛምፕል መውሰድ እንችላለን። ዲ ፕላስ ማ ዲማ። ይህ ማለት ሰገሌ ኤራ ነው ማለት ነው። ሌላው ሰገሌ ጀባ የሚል እናያለን። ጠንከር ያለ ድምፅ ማለት ነው፣ ወይም ስትሮንግ ወርድ እንደማለት ነው። ለዚህ ደግሞ ኤግዛምፕል የሚሆኑት ሀሬ የሚል ማየት እንችላለን። ሀር ካለ በኋላ ሬ የሚል ይመጣል። መሀል ላይ አር ደብል ይሆናል። ያ ማለት ደብል ኮንሰነንት ሲገባ መሀል ላይ ጠንከር ይላል ማለት ነው። ሰገሌ ጀባ የሚለውን ይፈጥሩልናል። ሀሬ። ሌላ ኤግዛምፕል ኩባ የሚል ማየት እንችላለን። ኩባ ሲጻፍ ኬዩ ቢቢ ኤኤ መሀል ላይ ደብል ኮንሰነንት ይገባል። ቢ ደብል ቢ ማለት ነው። ያኔ ጠንካራ ድምፅ ይፈጠራል። ስለዚህ ኩባ ብለን እናነባለን። ኩባ ማለት ጓዝ ማለት ነው። ሌላኛው ኢረቡታ የሚል አለ። ኢረቡታ የሚፈጠረው የተለያየ ኮንሶነንት መሀል ወርድ ላይ ሲገባ ነው ማለት ነው። ለምሳሌ አር እና ዲ፣ ኬ እና ቢ መሀል ላይ ሲገባ። አንድ ኤግዛምፕል ስንወርድ ፈርድ የሚል አለ። ፈርድ ማለት ፈርስ ማለት ነው። ኤፍኤ አር ዲኤ ሲጻፍ ማለት ነው። አር እና ዲ መሀል ላይ ሲገባ ኢረቡታ የሚለውን ይፈጥራሉ። ስለዚህ ኢረቡታ እንለዋለን። ፈርዳ። አምስተኛው ሁዳ የሚለው ብዙ ጊዜ የጉሮሮ ድምፅ ነው የሚባለው። የጉሮሮ ድምፅ ወይም አፖስትሮፍ የምንለው ነው። ይህ የሚፈጠረው የተለያየ ቫውልስ አንድ ወርድ ላይ ሲመጣና አምስቱ ቫውልሶች አ፣ ኤ፣ ኢ፣ ኦ፣ ኡ ያልናቸው እነሱን ለመለያየት እንደ ኮንሶናንት ሆኖ ይመጣል መሀል ላይ ማለት ነው። ለምሳሌ ሬኤ የሚለው ማየት እንችላለን። ሬ አር ኢ ከዛ አፖስትሮፍ ደብል ኢ ይጻፋል ማለት ነው። ሬ ኤ የሚለውን ለመተካት ማለት ነው። እነዚህ ቦታዎች ላይ ብዙ ጊዜ እንደ ኮንሶናንት ሆኖ ነው የሚያገለግለው። ይቻላል ማለት ነው። ለምሳሌ ከኤ የሚል ቃል አለ። ኬኤ አፖስትሮፍ ኢ ከኤ በአማርኛ ተነሳ ማለት ነው። እስካሁን አሪፍ ቆይታ ከኔ ጋር ቆይታችኋል ብዬ አስባለሁ። ጥያቄ ካላችሁ ኮመንት ላይ መጻፍ ትችላላችሁ። ሆምወርክ ልስጣችሁና ሰገሌ ገባባ፣ ሰገሌ ዴራ፣ ሰገሌ ጀባ፣ ኢረቡታ እና ሁዳ እነዚህን የሚተኩ ቃላቶች አንዳንድ ኤግዛምፕል እንድትሰሩልኝ ጠይቃችኋለሁ። ኮመንት ላይ አድርጉልኝ። መልካም ጊዜ ይሆንላችሁ። وفانا باقية وفانا غدية وفانا رمية